የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀን በደስታ ዘሏልና። የሉቃስ ወንጌል ምዕራፍ 1 ከቁጥር 43 እስከ 44። ጽንስን ያዘልላል የማርያም ሰላምታ፣ ጽንስን ያዘልላል የድንግል ሰላምታ፣ በሆዷ ስላለ የዓለም ሁሉ ጌታ። ጽንስን ያዘልላል የማርያም ሰላምታ፣ ጽንስን ያዘልላል የድንግል ሰላምታ፣ በሆዷ ስላለ የዓለም ሁሉ ጌታ። ጽንስን ያዘልላል የማርያም ሰላምታ፣ ጽንስን ያዘልላል የድንግል ሰላምታ፣ በሆዷ ስላለ የዓለም ሁሉ ጌታ። ጽንስን ያዘልላል የማርያም ሰላምታ፣ ጽንስን ያዘልላል የድንግል ሰላምታ፣ በሆዷ ስላለ የዓለም ሁሉ ጌታ። ገብርኤል ሲናገር የልደቱን ዜና ቃሉን ተቀበለች ማርያም በትሕትና። አካላዊ ቃልም በማኅፀኗ አደረ፣ ከፍጥረታት መሃል እርሷን አከበረ። ጽንስን ያዘልላል የማርያም ሰላምታ፣ ጽንስን ያዘልላል የድንግል ሰላምታ፣ በሆዷ ስላለ የዓለም ሁሉ ጌታ። የኤልሳቤጥን ነገር ከመልአኩ ሰምታ እጹብ ድንቅ ብላ ስትሄድ ለሰላምታ፣ ዮሐንስ ዘለለ አምላኩን አየና ፊቱ የቆመችው ንጽሕት ናትና። ጽንስን ያዘልላል የማርያም ሰላምታ፣ ጽንስን ያዘልላል የድንግል ሰላምታ፣ በሆዷ ስላለ የዓለም ሁሉ ጌታ። ኤልሳቤጥም መንፈስ እጅግ ስለመላት በአብይ ቃል ጮኸች ዓለም እስከ ሰማት። ከሴቶች መካከል አንቺ ልዩ ነሽ፣ ጽንሱ በማኅፀኔ ዘሏል ስሰማሽ። ጽንስን ያዘልላል የማርያም ሰላምታ፣ ጽንስን ያዘልላል የድንግል ሰላምታ፣ በሆዷ ስላለ የዓለም ሁሉ ጌታ። ነፍስ እግዚአብሔርን ታከብራለች ብላ ማርያም መሰከረች ቃሏን አስተካክላ። በሆዷ ያለውን በእውነት ስላወቀች የባሪያይቱን ውርደት ጌታ ይባላል። ጽንስን ያዘልላል የማርያም ሰላምታ፣ ጽንስን ያዘልላል የድንግል ሰላምታ፣ በሆዷ
ሰላም